ሰላም ጤና ይስጥልን እንደምናችሁ። ዛሬ አሳምቡሳ ቤት ውስጥ እንዴት በቀላል መንገድ እንደምንሰራ አሳያችኋለሁ። ዱቄትና ጨው አዘጋጅተናል። ዱቄትና ጨውን አንድ ላይ አደባልቀን አዋህደን እናቦከዋለን። ቀለል ያለ ቤት ውስጥ አሳምቡሳ እንዴት እንደምንሰሩ እናያለን ማለት ነው። አሁን እንደዚህ በደንብ አዋህደን ጥቅልል አድርገን አብኩተናታል። እንደዚህ ጠቅልለን እናስቀምጣታለን ማለት ነው። ያቦካነውን ዱቄት እንዳምጠዋለን በምንፈልገው መጠን። መዳመጫችን ላይ እኔ ትንሽ ዱቄት መስንሼበታለሁ። ከዛ እንደዚህ በደንብ አድርገን እንዳምጠዋለን በምንፈልገው መጠን። በደንብ ስስ አድርገን ለአሳምቡሳ ስስ ሲሆን ስለሆነ ጥሩ በደንብ ድምጥ እናደርገዋለን። እዚህ ላይ ትንሽ ዘይት እናደርግበታለን። የዳመጥናቸው አሉ፣ እነሱ ላይ ዘይት እናደርጋለን። ትንሽዬ ዱቄት እናደርግበታለን። አብረን እንቀባቸዋለን። በደንብ እንደዚህ ልቅልቅ አድርገን ቀብት እናደርጋቸዋለን። ሁለት ነው የዳመጥኩት። ከዛ ሁለቱን አንድ ላይ ደብል እንድናረጋቸው እንደዚህ በደንብ አብረን እናደርገውና እንዳምጠዋለን። አያችሁት? አሁን እንደዚህ በደንብ እኔ ባዘጋጀሁት መክተፊያ ልክ ዳምጬዋለሁ። እናንተ እንደምትፈልጉት ነገር መዳመጥ ትችላላችሁ። መዳመጫ ከሌላችሁ በጠርሙስ ይቻላል፣ በሌላ ነው በብርጭቆ በፈለጋችሁት ነገር መክተፊያ ላይ ማድረጋችሁ መዳመጥ ትችላላችሁ። አሁን በምፈልገው መጠን ቅርጽ አወጣለታለሁ። በቢላ ነው ቅርጽ የማወጣው። ምጣድ ጥጃለሁ። ምጣዱ ላይ ቅርጽ ያረኩትን አሳምቡሳ ያቦካሁትን ለአሳምቡሳ ያዘጋጀሁትን እንደዚህ አስቀምጥበታለሁ ማለት ነው። ገለብጣታለሁ። ገለብጫታለሁ። በሁለቱም በኩል ትንሽ ቃቃ እንዲህ ማለት ነው። ይሄ ላውጣና ቀጣዩን ደግሞ ያዘጋጀሁትን አደርገዋለሁ ምጣዴ ላይ። ያኛው ፌስታል ውስጥ አድርጌዋለሁ ይሄኛው እስከሚደርስ ድረስ። ከትፌ ያዘጋጀሁት ለአሳምቡሳው ቀይ ሽንኩርት፣ ካሮት፣ ቃሪያ ነው። ምስር ደግሞ ቀቅዬ አዘጋጅቻለሁ። መጥበሻዬን ጥጃለሁ። መጥበሻዬ ላይ ሽንኩርቱን ከዛ ትንሽዬ ዘይት ካሮት
መልኩ አደርግበታለሁ። ምስር እንጨምራለሁ። የተቀቀለ ምስር ነው የሚገባው። ከቀይ ነው ያዘጋጀሁት ይሁን ምስር ቃሪያ አንድ ላይ አደባልቀዋለሁ። እንደዚህ ባለ መልኩ ይሄንን አዘጋጅቼዋለሁ። አሁን ትንሽዬ ሳህን ላይ ዱቄት አድርግቻለሁ። አሳምሰውን ምስሩንና ሽንኩርቱን የጨመርኩትን ለማጣበቅ ውሃና ፍርኖ ዱቄት ነው። የጠበስነውን ይኸው እንደዚህ አዘጋጅተናል። በጠበቅነው ዱቄትና ውሃ እናጣብቀዋለን። እንደዚህ አድርገን ማለት ነው። እንደዚህ አድርገን እናጣብቀዋለን። ከዛ ያጣበቅናት ላይ ምስራችንን፣ ካሮት፣ ቃሪያ፣ ሽንኩርት ያደረግነውን የምንፈልገውንም ቅመም ውስጡ መጨመር እንችላለን። እኔ ቤት ውስጥ ባለኝ ነገር ነው የተጠቀምኩት። ታያችሁ በራሱ ዱቄት በውሃ የተደረገውን በደንብ አድርጎ ዋው በምታምር መልኩ ያጣብቃል ማለት ነው። እንደዚህ በማድረግ ታጣብቁታላችሁ እናንተ ማለት ነው። ያያችሁት በደንብ ይዩት። እንደዚህ አድርጋችሁ ትቀቡታላችሁ። ከዛ ራሱ አሪፍ በሆነ ሁኔታ ይስተካከላል ማለት ነው። መጥበሻ ጥጃለሁ። መጥበሻዬ ላይ ዘይት አደርጋለሁ። መጥበሻው ግሏል። ከዛ ያስተካከልኩትን አሳምቡሳ መጥበሻው ላይ አደርጋለሁ ማለት ነው። አሁን ሁሉንም እያገላበጥኳቸው ነው። ሳምቡሳዬ በቆንጆ ሁኔታ እየበሰለ ነው። ሽታው በተለይ በጣም ይጣፍጣል፣ ደስ ይላል። እናንተም ትሞክሩታላችሁ።
እንዳያችሁት እንደዚህ በሆነ መልኩ ጠብሳችሁ ሁላችሁም በቤታችሁ ሞክሩት። ደስ ይላል፣ ያምራል። አሳምቡሳ ቤት ውስጥ በቀላሉ መንገድ እንዴት እንደሚሰራ አብረን አይተናል። ቤተሰብ ላልሆናችሁ ቤተሰብ ሁኑ። ሰላም ሁኑ። በጣም አመሰግናለሁ። ቻው ቻው፣ ባይ ባይ።